ከባዶ ወደ ቢሊዮነርነት የሼክ ሙሐመድ አላሙዲን አስደናቂ የስኬት ታሪክ። አንድ ሰው በዓለም ላይ ታላቅ ከሚባሉ ባለሀብቶች አንዱ ለመሆን ምን ያስፈልገዋል? እድል፣ ገንዘብ ወይስ ቤተሰብ? ዛሬ የምነግራችሁ ታሪክ ከነዚህ ሁሉ በላይ የሆነ ትምህርት አለው። ይህ ኢትዮጵያዊ ተወላጅ እናም በዓለም የታወቀ ስራ ፈጣሪ ሼክ ሙሐመድ አላሙዲ ታሪክ ነው። ሰላም ጤና ይስጥልን። የሼክ ሙሐመድ አላሙዲን የልጅነትና መጀመሪያው ታሪክ እንደሚቀጥለው ነው። ሼክ ሙሐመድ አላሙዲ በኢትዮጵያ ተወለደ። ከልጅነቱ ጀምሮ ትልቅ ራዕይ የነበረው፣ ስኬት በአንድ ሌሊት እንደማይመጣ ያወቀ፣ ስለዚህም በትጋት በመማርና እድሎችን በመጠቀም ራሱን ያዘጋጀ ትልቅ የሥራ ፈጣሪ ሰው ነው። የንግድ ጉዞው ቀስ በቀስ በንግድ ዓለም ገባ። በነዳጅ፣ በማዕድን፣ በግብርና፣ በኢንዱስትሪ፣ በሆቴሎች እናም በሌሎች ዘርፎች ኢንቨስትመንት አደረገ። ብዙ ሰዎች አደጋ የሚሉትን እሱ እንደ ዕድል ተጠቀመው። ሁል ጊዜ ረጅም ጊዜ ማሰብን፣ ውሳኔን ይወስን ነበር። በኢትዮጵያ ያደረገው አስተዋጽኦ ሼክ አላሙዲን በኢትዮጵያ ብዙ የግብርና የኢንዱስትሪና የልማት ፕሮጀክቶችን ጀመረ። በእነዚህ ፕሮጀክቶች ሺዎችን ስራ ዕድል እንዲያገኙ አድርጓል። ከንግድ በተጨማሪ በትምህርት፣ ጤና እናም ማህበራዊ ልማትን በመደገፍ ብዙ ህይወቶችን አሻሽሏል። ተግዳሮቶቹ እነዚህ ነበሩ። ያው እንደ ማንኛውም ስራ ፈጣሪ እሱ ፈተናዎችን ተጋፍቷል። የገበያ ለውጦች፣ የፖለቲካ ሁኔታዎች እናም ሌሎች ችግሮች ቢኖሩም ተስፋ አልቆረጠም። ይህም የእውነተኛ ስራ ፈጣሪ ባህሪ ነው። ከዚህ ታሪክ የምንማረው ትልቅ ህልም ማየትን አለመፍራት፣ እድሎችን መፈለግ ከመጠበቅ ይልቅ ትዕግስትና ተከታታይ ጥረት ስኬት እንደሚያመጣ መገንዘብ፣ እውነተኛ ሀብት ሌሎችን በመጥቀም የሚፈጠር መሆኑን አለመዘንጋት ትልቅ የዚህ የባለታሪክ ህይወት ትምህርት ነው። ሼክ ሙሐመድ አላሙዲ የሚያስተምረን ትልቁ ትምህርት ይህ ነው። ስኬት በአንድ ቀን አይገነባም። በትጋት፣ በራዕይ፣ በትዕግስትናም በትክክለኛ ውሳኔ ይገነባል። ምናልባት ዛሬ ያለበት ቦታ ትንሽ ሊሆን ይችላል፣ መስሎ ሊታይም ይችላል። ነገር ግን ትልቅ ህልም ካለ በየቀኑ እየተሻሻልክ ከሄድክ አንተም ቀጣዩ የኢትዮጵያ ስራ ፈጣሪ ልትሆን ትችላለህ። ስኬት ከራዕይ ይጀምራል፣ በትጋት ያድጋል፣ በትዕግስትም ይታጨዳል። እናመሰግናለን። የዛሬው ፕሮግራም በዚህ ተጠናቀቀ። የፕሮግራሙ አዘጋጅና አቅራቢ ስንታየው ከሳኮል ሬዲዮ 90.62